ልጅሽን ማጣሽው እንደገና ደግሞ ሌላም ህዝብ ተጎዳ። አብሽሪ ጠንክሪ የኔ ውዴት። አሁንም የእሷ ፍርድ ሲያልቅ አመት ነው የተፈረደባት። የዛ ጊዜ መለፉ ይከፈታል ብለውኛል። እኔ ጠይቄ እሺ አባትዬ ይሄ ነው ጨዋው ዱርዬ ነው የሚለው አይደለም። ኧረ አይደለም ጋይስ እሱ አይደለም። ሀቡ አሁን እኮ ይሉሽ ኤምባሲው ምን ብሎ ያንቀሳቅስ መለፉ እንዴት ይከፈት? አያምር ማስገብ እሱም ያውቀዋል አባትየው ማለት ነው። የጨው የሚለው አይ ያወቀ ምን ያደርግልኛል አባትየውን እንጂ ያወቀ ማወቅ ነው ስለሌለው ነው። አባቱን ሀቢባ አባቱን አዋሪ ግን እንደ አጀንዳ ሆነ ልጠይቅ ብለሽ ብትይ መጠየቅ ቦረና ብለሽ ነው የሚለው ነው አባቱ። እህቴ ምን የሚለው ነው ቦረና? አበባ ከሌለክ የሆነ ነገር ጻፍ ወንድሜ። ቦረና ምንድን ነው ያልሽው ማለት? ቦረና ብለሽ ነው የሚለው ነው። ኦኬ ላኩለት እና ምንም አላገዙኝም። አናግረናቸው ነበረ ቦታ አልሰጡንም። ነገር አቁሙ። ሰላም ሀቡነት ደህና ነኝ ወንድሜ፣ እንዴት ነህ? ደህና ነኝ አልሐምዱሊላህ። ማን ነው ወይ? እሺ ወንድሜ ለምን ሄደህ ፖሊስ ጣቢያ እጅን ሰጥተህ እኔ ነኝ አባት ለምን አትልም? እቴዋኔ ጠይቄ ነበር። እንደዚህ ሌላ ጣጣ ያመጣብሃል ምናምን ብለው ነው። አንደኛ የልጁ ስም ኢትዮጵያ በገባ በእኔ ዘመድ ስም ነው ያለው ማለት ነው። እቴዋ እዚህ ላይ እንደምታረጋግጪው አባቱ ኢትዮጵያ ገብቷል ብለው ያኔ በሱ ስም ነው ያለው ወረቀቱ፣ የበረራ ወረቀቱ ምናምን ያለው የዛኛው ልጅ ነው። አሁን እኔ አባቱ ነው ብዬ ብቀርብ ሌላ ወንጀል ነው የምንፈጥረው ማለት ነው። አሁን እዚህ በፍርድ ቤት ተፈረደው በሱ ወረቀት ነው ያለቀው፣ በልጁ ወረቀት ማለት እኮ ወንድሜ ዲኒ መረመሩና መጀመሪያ ደም ይወስዱና ካንተ መርምረው ልጅህን ነገር ከተረጋገጠ ምንም የሚሰወር ምናምን ነገር ቢሆን እንኳን ቢፈረድብህ 1 አመት ነው። ለልጅህ ደግሞ 1 አመት ብትታስ ልጅህን በእጅ ለማስገባት ምን ችግር የለውም። አቡዬ እኔ 1 አመት አይደለም ቀርቶ 5 አመትም እድሜ ልክም ቢያስሩ ችግር የለም። ልጅን ብቻ ከለቀቁብኝ ግን እዚህ ላይ አሁን ያኔ ወይም ባሲዎች ወይም ተባብረውን አባቱ ግዴታ ይቅረብና ልጁ እንትን ይላል ቢሉ ወደ እኔ 1 ቀን አላድርም እቀርባለሁኝ። ግን አሁን ልጁ በሌላ ስም ነው ያለው። ያው ስሙ በሌላም ቢሆን የምናረጋገጫው ደም ነው ወንድሜ። ስሙ በሌላም ቢሆን የኔ ነው ስትል ልጁ የኔ ነው ስትል ዲኤንኤ ይመረምራሉ። ሲመረመር እዛ ላይ ሌላ ውሸት ዋሽታ ነው። አሁን ሀቡ አንድ ነገር ባልተቤቴ 5 ወር ከ10 ቀን ታስራ ስወጣ ለዛ ፍርድ ቤት ያኔ አባቱ ኢትዮጵያ እንደገባ ነው ሁሉም መለፏ ላይ ያለው ማለት ነው። አሁን እኔ እንደገና ባኔ ብዬ ብገባ ደግሞ ሌላ ጥያቄ ነው የሚፈጠረው። ምንም ችግር የለም። እሷም ስለዋሻች ሌላ 1 አመት ሊፈረድባት ይችላል። እስር ነው እንጂ ሌላ ምንም አይመጣም። የሳውዲ መንግስት ወስዶ ለማደጎ ከሚሰጠው ልጃችሁ እናንተ ታስራችሁ ልጃችሁን ተቀብላችሁ ስራችሁ ስጨርሱ ይዛችሁ ብትገቡ ይሻል። እኛ እኮ ልጁ ከሰጡን ችግር የለውም፣ መስራቱ ችግር የለውም። ማንኛውም ሰው አይደለም በሉ ወንድሜ የአረብ ስለሚመስል ነው እንጂ ልጁ ተመርምሮ የእናንተ እንደሆነ ከተረጋገጠ ልጃችሁን ይሰጣችኋል። ግን ግዴታ ዲኤንኤ መርምረው ነው ገባ። እኔ እንደሰማሁትና እንዲሁ ዝም ብዬ ሳስበው ልጁ ሊወጣ የሚችለው ከዛ ፎርም ከሞላችሁ ልጅ ጋር ነው አጀንዳው የሚነሳው፣ መንግስት መለፉን የሚከፍተው ማለት ነው። አመት የተፈረደባት 5 ወር ይቀራታል። 5 ወር ይህን እንትን አባት ይቅረብ ሲባል አባት የለም። ለምን አለው ብሎ መቅረብ አይችልም። ሌላ ከዛ ሀገር የወጣ ሰው በዛ ስም ልሲፓሲ ስለሆነ አዲስ አበባ ዲኤንኤው ተሰንትን ብሎ በዛ ሰው ስም ነው የሚመጣው። ታሪኩ ብዙ ነው። እዚህ አይወራም፣ እዚህ አይወራም። እንደዛ ነው ታሪኩ ብዙ ነው። እዚህ ላይ እዚህ ሶሻል ሚዲያ ላይ የሚወራ ነገር መልሶ ህዝቡን ነው የሚጎዳው። ገብቶሻል? ይጎዳል። ስለዚህ ዋናው ይረዳቸው። ታዲያ አሁን ይረዳቸው የሚችለው አካል ማነው? እኔ እንኳን መስሌ ላይ ናቸው የሚችለው አካል እኔ ጠይቄ ያሉኝ ልጅቱ ክሷ የተፈረደባት ሲያልቅ የዛ ጊዜ
ብያለሁ። 5 ወር ጠብቀው ማለት ነው ልጅ ተቀርጻለች። አዎ ኤምባሲው ደግሞ በየሶሻል ሚዲያው ጋር እየሄዳችሁ ኤምባሲው አላገዘንም እያላችሁ አይደለም። ኤምባሲውን አሳልፋ የሰጠችው ኤምባሲን አሳልፎ መስጠት ማለት ህዝብን አሳልፎ መስጠት ነው። ሀገርን ነው እንጂ ምን ህዝቡን ብቻ ሀገርን ነው። ስንት ልጅ ነው እየወጣ ያለው? ስንት ልጅ ነው እየሄደ ያለው? ይሄንን ችግርን በመረዳት ስለሆነ አላህ ያስችልሽና የልጅቱን እንትን እስከሚያልቅ ድረስ ጠብቂ። የዛ ጊዜና የህግ አካል አሉ። እኔ እዛ አገናኝሻለሁ፣ ታማክሪና አድርጉ የሚሉሽን ነገር ታደርጊያለሽ። እኔ አላህ ያቅብኛል። በስነ ስርዓት የህግ አካል ነው ያማከርኩላት። አሁን ደግሞ ሳውዲ አረቢያ ተቀይሯል። ጠበቃ ማያዝ ትችያለሽ። በራስሽ ቋንቋ የህግ አካል አለሽ። ገብቶሻል? ስለዚህ የልጅቱ እንትን እስከሚያልቅ ድረስ ጠብቂ። ኢትዮጵያውያን ጠበቆች አሉ ሳውዲ ውስጥ አሉ። ማስረጃ እስካለ ድረስ ጠበቃዎች አሉ፣ የህግ ባለሙያዎች የምታማክሪያቸው አሉ። ታማክሪያለሽ። እኛ ህግ አናውቅም። እንዲህ እንዲነበረ እንዴት እናድርግ ብለን የምናማክራቸው ተፈጥሯል። ሳውዲ አረቢያ ውስጥ ሁሉ ነገር ተቃይሯል። ግን ልጅ የምትልኩ ሰዎች እናቶች በደንብ ቆም ብላችሁ አስቡ፣ ለማን እንደምትሰጡ። ለብድ አሳልፋችሁ ልጆቻችሁን እየሰጣችሁ እንደገና እንደዛ አይነት መከራ እኔ በጣም አሳዝነሽኛል። ወላሂ በጣም ይቀጣ በእኔ ይብቃ። ወላሂ እንደዚህ እንደማወራልሽ ቀላል አይደለም። እኔ ያለሁበት ሁኔታ ማለት እረዳሻለሁ። የሁላ በሷ ስህተት ነው። እኔ እረዳሻለሁ። አይ በኤምባሲዎቹ ምንም አልፈርድም። እሷ ናት አሳልፋ የሰጠችው። እሷ ላይ ብቻ አትፍረጅ ማለት እኔ ምን ነው አሁን አልቆጨሽም? ምን ነው ራሴ በሄድኩ ኖሮ ብለሽ እቴ በጣም ነው የሚቆጨኝ። ስለዚህ በቃ ራስን መውቀስ ለሌሎች ትምህርት መሆን ከፈለሽ ራሳችሁ ይዛችሁ ሂዱ። የቀረው ይቀር። በባህር ተመልሳችሁ ከፈለጋችሁ ልጆቻችሁን ራሳችሁ ለማንም ልጅን ላኩ ለሰው ብዬ በእኔ ይብቃ። እኔን ያየ ይቀጣ። በማንም አይድረስ። በእኔ የደረሰው ማለት ነው። የዚህ እንደማወራልሽ ቀላል አይደለም። የወለደ ያውቀዋል። ስለዚህ አሁን ቁጥርሽን ላክሽልኝ ለሶፊ። እህቴ ልኬልሻለሁ። ይኸውልሽ ኤምባሲ ሲሄዱ ውጭ ላይ እንደዚህ ያውና ልጅሽ አይደለም ልጅሽ አይመስልም ያላ ሂጂ ምናምን ብለው አገላምጠው ምናምን ይመልሷቸዋል። እንደዛ ሲመልሷቸው እኛ ለምን እንደዚህ ታደርጋላችሁ ምናምን እንላለን። ግን ይኸው ሀቅ ነው። ሺሜሲ ሂደው መንግስት የሌላ ሀገር መንግስት አይቷቸው እንዲህ ከሚያዋርድ ከኤምባሲው ቢመለሱ የተሻለ ስለሆነ ነው። እንዲህ እኮ ፊት አይተው አስተያይተው ይሄ ልጅሽ አይደለም ብለው ይመልሳሉ እኮ ልጃቸውም ሆኖ ማለት ነው። ለምን ስለማይመሳሰል ፈርተው። አሁን ያንቺ በኤምባሲው አልፋ ይዟት ሂዶ ሰውየው በቆመበት እኮ ነው እዛው ፊት ለፊቱ እንዴት ወረቀት ሰጠሃት ልጅ እናት ላልሆነች እንዴት ወረቀት ሰጠህ ብለው ሲሉት ምን ይመልስ? መንዱቡ ምን ይመልስ? ይሄ ደግሞ በጣም ትልቅ ጥፋት ነው። ሀባይቢ ትልቅ ጥፋት ነው። ጥናት አድርጎ ነው ሲላክ፣ ጥናት አድርጎ ነው። ይኸው እኛ አሁን በቅርብ የጓደኛችን ልጅ ተልካለች። ሸዋዬ ትባላለች። ከትላንትና ወዳ ነው የሄደችው። አስጠንተናት ልጅቱ በምትረዳው ልክ አስተምረናት ወረቀት ኢቃማ ልታመጭ ነው ተብላ ኢቃማ ላመጣ ነው ብላ ነው ያለፈችው። ገብቶሻል? ልጅቱን አስተምረናት ማለት ነው። ወፍ ሳይሰማ ተነግሮ በደንብ ቦታ ብላችሁ አስባችሁበት ነው እንጂ ካልሆነ የልጅቱ ህይወት ነው የሚበላሸው። ስለዚህ አንድ ጊዜ ሆኑ እዚህ ዋርጣ ውስጥ ገብተሻል። ከባድ ነው። ወንድሜም አንተንም አላህ ሰብሩን ይስጥህ። ዲኤንኤን በሚባልበትም በውስጥ ሁሉም ነገር በውስጥ ነው እንጂ እዚህ ላይ መታችሁ አውርታችሁት አይደለም። አይሆንም። ስለማይሆን ነው። አንዳንዱ ነገር ለሶሻል ሚዲያ አይሆንም። ስለዚህ ያው መፍትሄው አሁን ከ5 ወር በኋላ እንዳልሽም 5 ወር በኋላ የልጅ ፋይል ሲከፈት ነው ሄደው ኤምባሲ ማናገር ያለባቸው። እንዴት ነው የልጅቱ እንትን እንደዚህ ደርሷል፣ ምን እናድርግ? እንደገና ደግሞ በግል ጠበቃ አለ፣ መሀን ያለ። አሁን ልቅስ ወጣ ብለሽ ስራሽን ስርት አድርጊ። ገንዘብ ያዝ፣ ብር ያስፈልግሻል። ገብቶሻል? ጠበቃዋን ቀጥራ ተከራክራ የሆነ ነገር ታደርጋለች። ሁለቱም ሰርተው ብር የያዙ ለጠበቃ ራሱ እየሰራ ነው። አላህ ይገዝሽ። እንግዲህ ይሄ ነው ያለው ያለው ጉዳይ ይሄ ነው። ሌሎቻችሁ ግን እኔን ነግሬያለሁ።
ሌሎቻችሁ ግን ተው ገና ወልደን እንምጣለን ብላችሁ የምታስቡት ነገር ታመን ያስከፍላል። ብዙ ልጆች ናቸው የኢትዮጵያ ልጆች የተቀሙ ብዙ ናቸው። አንድ እንዳይመስልሽ፣ ይሄ ብቻ እንዳይመስልሽ፣ ሌሎችም አሉ። ተፋፍረው ነው ልጆቻቸውን መንግስት ስለወሰደባቸው ተፋፍረው፣ እንደገና ደግሞ አባትዮ ስለሌለ ይሄው አባቷን ያለሁኝ ብሎ መጣ። እኛ በቃ መንግስት ወሰደው። በቃ መንግስት ወስዶ በድርጅት ያድጋል። የሳውዲ ወታደር ይሆናል ሲያድግ ማለት ነው። በቃ አዎ። ስለዚህ እናቶች እናቱ ናችሁ ተገኙ። በቃ አሁን ይሄ ሰውዬ እኔ አባቱ ላይ ችግር የለብኝም አለ አይደለ? እኛንን የምንቀበለው ይሄንን ጉዳይ እኔ አንቺ ካላስ ኤምባሲው እናውቃለን ተቀበልን በይ። የሳውዲ አረቢያ መንግስት ግን አያውቀውም። ለምን? የኔ ከወረቀት የለውም። ሳውዲ አረቢያ ተቀይሯል። በጣም ተቀየረ። ጥንቃቄ አድርጉ በእናታችሁ ከመውለዳችሁ በፊት ወይ የሆነ ነገር አመቻችሁ ምናምን። ብቻ በጣም እየጮሁ ነው። ኡምረያን አንቺ ጋር ያሉ የአረብ ልጆች እየጮሁ ነው። እና ስለዚህ ግማሾቹ ምን እያሉ መሰለሽ አዚዛ፣ ኢትዮጵያ ነበርኩኝ በባህር መጥቼ ነው ይበል እያሉ ነው። ያዋጣል ይሄ ነገር? እንደዛ ብሎ ቃሉን ቢሰጥ እሷ ኢትዮጵያ ነው አባቱ ብላ ቃል ስለሰጠች ፋይሏ ላይ አያዋጣም። ሌላ ውሸት እንደገና አያዋጣም። እውነቱን ተናግሮ የመሸበት ማደር በቃ ዋሽተው እንደነበረ እሱ ኢትዮጵያ ነበር እሱ ራሱ እንደሆነ ሌላ ሰው ስም እንዳረጉ ከተባለ አይደለም ወንድሜ፣ ከተባለ አይደለም ግዴታ ነው ወንድሜ፣ ከተባለ አይደለም ግዴታ ነው። ያንተ ካልተመርምሮ አባትነት ካልተረጋገጠ አይሰጣትም። በእናት ብቻ አይሰጥም። ግን አሁን አይደለም ከ5 ወር በኋላ ልጅቷ ፍርዷን ስትጨርስ የተፈረደባት ልጅ ፍርዷን ስትጨርስ ፋይሉ ሲንቀሳቀስ ነው እንጂ አሁን ልጅቷ ፍርዷን ሳትጨርስ ፋይሉ እንደ አዲስ አይከፈትም እያለች ነው። አዚዛ ጠይቄላቸው ነበር የህግ ባለሙያ ብላለች።